ግጥሜ እንደውም ነገር አቤነች በሌላ ቪዲዮ ተመልሰን መተናል ማለት ነው። እና ዛሬ ቀኑ እሮብ ነው፣ ግን እኛ ሐሙስ ነው እንዳለን ዋይ እና ዛሬ አሪፍ ነገር ይዤላችሁ መጥቻለሁ ብዬ አላስብም። ይህ ማለት እና ዛሬ አብረን እንውላለን። እና ዛሬ ውሎዬን አብረን እንውላለን። አሁን ገና ከጠዋቱ 12 ሰዓት ነው። እስከ ማታ 4 ሰዓት ድረስ እንዴት ነው የሚገፋው ቀኑ? ከቤት መውጣት አይቻልም። ሰሞኑን በጣም አዛ ነገር እየተፈጠረ ነው እና ከቤት መውጣት አይቻልም። በቤት እየዋልን ነው። ከባድ ስቲች የሆነ ከባድ ስቲች። ትሬዲንጉም ሰሞኑን አሪፍ ላይ አይደለም ያለው ቻርት እና ትንሽ ባክ ቴስት እያደረገ ነው። ራቅ ያለው ትንሽ ከባድ ነገር የተፈጠረ ስለነበረ ታይሙ አሪፍ ስላልሆነ ባክ ቴስት እያደረግን ምናምን ዝም ብለን ጆርናል እያደረግን ያለ ነው። ጆርናላችን እየተመለስን እያየን አንዳንድ ነገሮችን እያደረግን ያለ ነው እንጂ ትሬድ እያደረግን ይወሰድናል። ሰሞኑን ግን ዛሬ የሆነ አንዳንድ ነገሮችን ስላየሁኝ ትሬድ ለመውሰድ አስቤያለሁ። ዛሬ እሮብ ነው እና እሱንም አብረን እንወስዳለን። ታይሙ ትንሽ ገና ስለሆነ አሁን አንዳንድ ነገሮችን እንጠብቅና አብረን እያየን እሱንም እናደርጋለን። ሲቀጥል ሌላ ደግሞ ከፖስታ ቤት ከአሊኤክስፕረስ የምናዛቸው እቃዎች ኦርደር የተደረጉ እቃዎች አሉን። እሱንም ኦርደር እናደርጋለን። ሲቀጥል ደግሞ የምንቀበላቸው ብሮች አሉ። እነሱንም እንቀበላለን። ብር ለመቀበል ቀንም በጣም ያደርግ አሁን በዚህ ሰዓት ብሩ የሚያስገባልኝ ቀኔ ብሩ ሁሉ ነበረ በላቀኝ። በጣም የሚያሳዝነው ግን ሰው ካልተቀጨቃጭ ብር አይሰጥም ብሬ እና ኤኒዌይስ አብረን እንውላለን። ከእንቅልፋችን እነሳ የመጀመሪያ ተኝተን እንነሳና እሱ ይቀርጻል። ተኝተን ስንነሳ ኤኒዌይስ ብዙ ነገር አውሩ። ይሄን ያህል ካልኩኝ ለኢንትሮ ካልኩኝ ይበቃል። ወደ ስራ እንግባ። እና ወደ ስራ እንገባለን። ስራችን አሪፍ እንዲሆን ያው መዝሙር ገብታለን። መዝሙር ማሳዬ ነገር እና እንከፍታለን። በያዛችን ቼክ ስናደርገው አይ ቲንክ አልደረስኩትም መሰለኝ። በያዛችን ቡሊሽ ነበረ። ማርኬት ስትራክቸር እየጠበቀን ነበረ ሽፍት እንዲያደርግልን። ከዛ በኋላ እዚህ ጋር የምታዩት ማርኬት ስትራክቸር ሽፍት አደረገልን። ከዛ በኋላ ከስር ኦርደር ብሎክ እና ፌር ቫልዩ ጋፕ ነበረ። እነሱን ሁለቱን ኢምባላንሶች ጠበቅን። እንደምታዩት ወደ ኤፍፒጂ ገብቶልናል። ኤፍፒጂውን ቴስት ስላደረገልን አሁን ወደ ኤክስተርናል ሬንጃችን ኢንትሪ እንይዛለን ማለት ነው። ምክንያቱም ኢንተርናሉን ባላንስ አድርጎ የተመለሰ ስለሆነ አሁን ወደ ኤክስተርናል ኤክስፔክት እናደርገዋለን። ቢኮዝ በያዛችንም ቡሊሽ ነው። ስለዚህ ኤክስተርናላችን በጣም ከፍ ያለ ነበረ። በጣም ትልቅ አራር ያለው ትሬን ነው ያገኘ ነው። እንደውም እኔ አንድም ሪስክ ያደረገኝ ይህንን ትሬድ ሳየው በጣም ሪስክ ያለው ብዬ አሰብኩ ገብቶኛል። በጣም ትልቅ ነበረ የያዝኩት አራር። ከዛ ጠበቅነው ወደ ኢንትሪያችን ተጠጋለን። ኢንትሪያችንን አንዳንድ ጆርኒዎችን ያዝን። የገባንበትን ታይም ስቶፕ ሎሶችን የገባበትን ምክንያቶች ምናምን ጆርናል አደረግን። ጻፍ አደረግናቸው። ከዛ በኋላ ካልኩሌት አደረግነው መግባት ያለብንን ሪስክ ኤንድ ሪዋርዳችንን ካልኩሌት አድርገን ጻፍ ነው።
ከዛ በኋላ የምንገባባቸውን ቦታዎች አስተካከልን። በማርኬት ስቶፕ ሎሳችን አስገባን፣ ቲፒያችን አስገባን። ባይ ዘ ዌይ ላይቭ አለም ትሬድ ያደረኩት ይህን ትሬድ ባክቴስት ነው ያደረኩት። ይህን ትሬድ የ2024 ፌብሩዋሪ የነበረ ቻርት ነው ትሬዱ የገባ ነው እና እዚህ ጋር ኢንትራችን አስገባን። ወደ መጠበቅ ሲቹዌሽን፣ ከባዱ ሲቹዌሽን እዚህ ጋር ምን አፕን አደረገ መሰላችሁ? ግራ መጋባት ሲቹዌሽን። ማርኬቱ በጣም ቾፕ የሆነ በጣም ኮንሶሊድ እያደረገ ነው። ጭራሽ ማርኬቱ ምንም አይነት ኤክስፓንሽን እያሳየኝ አልነበረም። ከዛ በጣም ግራ እየገባኝ ነበረ። የገባሁት ኢንትሪ መውጣት አልፈለግኩም። ምክንያቱም በባያሴ በስነስርዓት ገብቻለሁ ብዬ ስላመንኩበት መውጣት አልፈለግኩም። ግን እንደምታዩት ከቆይታ በኋላ አሪፍ ነገር እያደረገ ሀዮችን መውሰድ ሲጀምር ሲቹዌሽን እዚህ አካባቢ አንዴ እንላለን ሲቹዌሽን ተፈጠረ። ያ ትንሽ ይህን ያለ ፕሮቲን ስላልሆንኩኝ ሳይኮሎጂ ማስተዳደግ ያለው ብዬ አላስብም። ማለት ሳይኮሎጂ ጊዜ አፌክት የሚያደርገን ነገር ነው እና ማስተዳደግ ያለው ብዬ አላስብም። ግን ከበፊቱ በጣም ላይ ለውጥ አለ። የገባቸውን ትሬዶች አልወጣም አሁን ላይ ምንም ያህል ሪስክ ቢኖራቸው ስገባ አገባቢን አስተካክላለሁ እንጂ በመሀል ለመውጣት አይነት ሲቹዌሽኖችን ትቻለሁ። በፊት ትዝ ይለኛል በቃ $5 ሪስክ ምናምን አድርጌ $2 ምናምን ደግጬ ምናምን ወጣ ነበር። አሁን ላይ እሱ ነገር አልፌያቸዋለሁ። እና እንደምታዩት ማርኬቱ አሪፍ ነገር እያሳየን ነበር። ወደ ኤክስተርናል እየሄደ እንደሆነ አሪፍ ኮንፈርሜሽኖችን እየሰጠ ነበረ። በመሀልም አንዳንድ ኢንትሪዎችን አይቼ ነበረ። ግን ይሄኛው በጣም ትልቅ ስለነበረ በቂ ነው ብዬ ስላሰብኩኝ ሌላ ተጨማሪ ሪስክ ማድረግ ስላልፈለግኩኝ በጊዜው ይሄኛው እየጠበቅኩት ነበረ። 30 ሚኒት ላይ ገብቼ መጠበቅ ጀመርኩኝ። ባይ ዘ ዌይ በጣም ረዥም ትሬድ ነበረ። በጣም ያዛገኝ ትሬድ ነው። ቢቀር ይሻል ነበር። የምር በጣም ጊዜ ወሰደብኝ። ኢቭን 30 ሚኒት ላይ ምን ያህል እንደቆየ አይታችሁታል ቻርት ላይ። ያው 30 ሚኒት ቻርት ነው እና የቆየውን ያህል ስንት ሰዓት እንደሆነ መገመት አይከብድም። ማለት ያው እኔ በሙሉ ሰዓቱን ስኪፕ ባደረገው ግን ረዥም ጊዜ ወስዶብኛል። ምክንያቱም ፕራክቲስ ያደረጉ ስለሆነ እያንዳንዶቹን ነገሮች ማየት ስለፈለግኩኝ ቀስ ብዬ ነበር ያየሁት ቻርቱን። ጊዜ ወስዶብኝ ነበረ። ቢሆንም አሪፍ ነገር ተምሬበታለሁ። ከለመድኩት ወጣ ያለ ነገር አይቼበታለሁ። በጣም አሪፍ ታይም ነበረ እና እንደምታዩት ፉል ቲፒ ስማሽ አድርገናል። እሺ ጋይስ እንዳያችሁት የገባው ትሬድ ፉል ቲፒ ወስዶልኛል። ግን ሙሉ አሳያችኋለሁ ብዬ ተቀምጬ ነው ያልኩት እኔ እና የዛሬው ይሄን ይመስላል። በጣም ወስናለሁ እኔ ሲቹዌሽን ላይ በጣም ቁጭ ብዬ ነው ያልኩት ሙሉ ቀን እና ቲፒ ሂት አድርጎልናል። ያላመንኩበት ትሬድ ነበረ። ሴታፔ ነው እና ያላመንኩበት ትሬድ ቢሆንም ፉል ቲፒ ስለነካኝ ደስ ብሎኛል። በጣም ጊዜ የወሰደብኝ ትሬድ ነው እና ሌላ ቪዲዮዎች እመጣለሁ። አሁን ደክሞኛል እውነቱን ለመናገር። ይህን ቪዲዮ ራሱ ነገር ነው ኤዲት አድርጌ ፖስት ማድረግ ነው እንጂ ዛሬ መቀመጥ ይደክማል እና ቴንኪዩ
ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ኮመንት ጻፉ። ይሄ የገባው ኢንትሪ እንደዚህ ችግር አለበት እንደዚህ ይሄ እንደዚህ አገባብ እዛ ጋር እንደዚህ ብታረጉ ነው ምናምን በሉ። ኮመንት አድርጉልኝ፣ እኔ ኮመንት ተቀበላለሁ። ቴንክ ቬሪ ማች። እና የገባው ትሬድ ላይ ያጠፋሁት ነገር ምንድን ነው? ላይክ ትሬደር ከሆናችሁ እሷን ሀሳብ ብትሰጡኝ በጣም ደስ ይለኛል። ላይክ አድርጉት፣ ቪዲዮ ሼር አድርጉት፣ ኮፒ ይደረጋል። ዩቲዩብ ኮፒ ሊንክ አድርገው ተቀባይት አድርጉት ከፈለጋችሁ። እና ዛሬ የገባሁት ትሬድ ይሄ ነበረ። አድካሚ ነበር። ፉል ቲፒ ስማሽ አድርገን በጣም ደስ ብሎኛል። ወደ የገባሁት በጣም በትንሽ ሳይ ስለነበረ ወደ 26 ምናምን ዶላር ነው ፉል ቲፒ ሂት ያደርግነው። 26 ዶላር ጉድ ጉድ አሪፍ ነው። ሌላስ ቪዲዮ ይዤ እመጣለሁ። አሁን ደከመኝ። ደህና ሌላ ጊዜ እንገናኛለን።